የቪዲዮ አንዴ ተመልከቱልኝ መናታችሁ። ከነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው የምላችሁ፣ ይቅርታ ሽንፈት እንዳልሆነ። አንዳንዴ ይቅርታ መጠየቅ ወይም ይቅርታ መባል ሽንፈት ወይም ማሸነፍ አይደለም። እኛ ግን ይቅርታ መጠየቅ ከሽንፈት ጋር ነው የምናያይዘው። ይቅርታ መጠየቅ ደግሞ ከማሸነፍ ጋር ነው የምናያይዘው። ለዛም ነው ብዙዎቻችን ደካማ መስለን ላለመታየት ፍቅርን እንገፋለን፣ ሰላምን እንገፋለን። እነዚህ ሁለት ሰዎች ያደረጉት ነገር ቀላል ሊመስል ይችላል። ብዙዎቻችሁ በ24 ሰዓት ውስጥ ተጣልተው በ24 ሰዓት ውስጥ ምናምን እያላችሁ ነው። ግን እንደ አንድ ኢትዮጵያ እንደ አንድ ሀገር ማለት ነው የእነዚህ ሁለት ሰዎች ልብ ቢሰጠን እግዚአብሔርን የት በደረስን ነው የምላችሁ። በጣም 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 ነው የገረመኝ። በጣም ነው ደስ ያለኝ። ቶማስ አደንቃለሁ፣ ጌታቸውም እንደዛው አደንቃለሁ ማለት ነው። ሁለታችሁም የውስጣችሁም ገልጻችኋል። ኦፍ ኮርስ ግን ደግሞ ያ ያለፈው ታሪካችሁ ትታችሁ ለመተቃቀፍና እንደ አዲስ ለመጀመር ስለወሰናችሁ ትልቅ ትምህርት ነው የተዋችሁት። እኛም ከነሱ ተምረን ማለት ነው ለይቅርታ መቆም አለብን፣ ለፍቅር መቆም አለብን። ያ የድሮ ታሪካችን ረስተን ታሪክ ይዘህ ባይዘወይ ይቅርታ መጠየቅና መጠየቅ አትችልም። ባይዘወይ በጣም ከባድ ነው። ታሪክ ተሸክመ ፍቅርን መምረጥ አትችልም። ታሪክ ወደ ኋላ ካልተውከው ያ ያጋጠመህ ጉዳት ወይም ያደረስከው ጉዳት whatever it is ያለ መግባባት ወደ ኋላ ካልተውክ በምንም ተአምር ወደ ይቅርታ መሻገር አትችልም። ወደ ፍቅር ወደ ሰላም መሻገር አትችልም። እንደ አንድ አገር ከጌታቸውና ከቶማስ ትልቅ ትምህርት መውሰድ ይኖርብናል። ወዳችኋለሁ። በጣም ነው የምወዳችሁ። ፕሊዝ ፍቅርን እንምረጥ። ፕሊዝ ይቅርታን እንምረጥ። ፕሊዝ ሰላምን እንምረጥ። ማህበራችን ደግሞ በጣም ወዳችኋለሁ። ይህ እርቅን ስለፈጠራችሁ ማለት ነው በጣም እናመሰግናለን። ወዳችኋለሁ ሁላችሁም። ቴንክ ዩ